ጥናቶች እንደሚያመለክቱት ከሆነ የሰው ልጅ በአማካይ በዚህች ምድር ላይ ለ80 ዓመታት ሊኖር ይችላል ይላል። እኛም በዚህች ምድር ላይ ያለን ጊዜ የ80 ዓመታት ጊዜ ነው ብለን ብናስብ 80 ዓመታት ማለት 4000 ሳምንት ብቻ ነች። እዚህች ምድር ላይ እስካሁን ድረስ የኖራችሁትን ጊዜ ደግሞ አስባችሁ ምን ያህል ሳምንታቶችን እንደጨረሳችሁ ስታውቁ ደግሞ የበለጠ ያላችሁን ጊዜ እየጨረሳችሁ እንደሆነ ይሰማችኋል። 40 ዓመት እዚህች ምድር ላይ ኖራችኋል ቢባል 2080 ሳምንታቶቻችሁን ጨረሳችኋል ማለት ነው። ያ ትልቅ ቁጥር ነው። አሁን አብዛኞቻችን ይህንን መረጃ ስናቅ ከዚህ በኋላ ጊዜን ማጥፋት አልፈልግም፣ ሳምንታቶቼ እንዲባክኑ አልፈልግም ብለን ወዲያውኑ የሆነ እቅድ ይዘን ለመምጣት እንሞክራለን። እቅድ ብለን ደግሞ የምናመጣው ብዙ ጊዜ ሳምንታችንን እየሞላብን የሚሄድ ነገር ነው እንጂ ሳምንታችንን ነፃ እያረገብን የሚሄድ ነገር አይደለም። በአንድ ሳምንት ውስጥ ብዙ ስራዎችን ስለሰራችሁ በትክክል ኖራችሁ ማለት አይደለም፣ ወይንም መልሱን አገኛችሁት ማለት አይደለም። ምንም እንኳን አንድን ሳምንት ፕሮዳክቲቭ ሆኜ በደንብ ሰርቼ ውጤታማ ሆኜ ጨረስኩ ብላችሁ ብታስቡ በሳምንቱ መጨረሻ ደክማችኋል። የደከማችሁትን ያህል ውጤትም ላታገኙ ትችላላችሁ። አሁንም ከሰው እኩል ያደርገኛል ያላችሁትን ነገር ሳታገኙ ትቀሩ ይሆናል። እነዚህ ሁሉ ነገሮች እናንተን እያደከሙ ይመጣሉ። ብዙ ሰው የሰዓት ችግር ያለበት ይመስለዋል። የጊዜ ችግር የለብንም፣ የፐርስፔክቲቭ ችግር ነው ያለብን። ዋናው ችግራችን እይታችን ላይ ነው። ይህንን እይታችንን መቀየር ከቻልን የምንኖረውም ህይወት በዛው ልክ እየተቀየረ ይመጣል። እድሜ ዘመናችንን ሙሉ የሆነ ነገርን ለማግኘት ስንል እየሮጥን እንሄዳለን። ትምህርት መጨረስ ካለብን ትምህርታችን ላይ እናተኮራለን። ስራ ዓለም ውስጥም ከገባን ደግሞ በስራችን ውስጥ እንዲሁ እንወጠራለን። ቤተሰብም ለመመስረት ከሞከርን ደግሞ አሁንም ፈተናዎች አሉ። ታዲያ እነዚህን ሁሉ ነገሮች እንደምንም ብዬ በእነዚህ ጊዜ ውስጥ ባረግ እዚህ ደረጃ ላይ ከደረስኩ በኋላ ላርፍ እችላለሁ ብለን እናስባለን። አሁንም ግን እይታችንን ለውጠን ነገሩን መመልከት ከቻልን ይሄ ሁሉ ነገር ኢሉዥን ነው፣ እውነታ ይመስላል፣ ነገር ግን አይደለም። ታዲያ እይታዬን እንዴት አድርጌ ልለውጥ ብላችሁ መጠየቃቸው አይቀርም። ኦሊቨር በርክመን የጻፈው 4000 ዊክስ የሚለው መጽሐፍ ስለዚህ ያወራል። የመጽሐፉም ርዕስ 4000 ሳምንታቶች ነው የሚለው፣ የሰው ልጅን እድሜ ማለት ነው። ይህንን መጽሐፍ ካነበባችሁት ስለ ጊዜ ያላችሁን አመለካከት፣ ስለ ስራ ያላችሁን አመለካከት፣ በተጨማሪም ደግሞ በህይወት ምን ማተር እንደሚያደርግ፣ ምን ቦታ እንዳለው፣ ምን ትርጉም እንዳለው በደንብ እየተገነዘባችሁ ትመጣላችሁ። ከዚህም መጽሐፍ ላይ ዋና ዋና የተባሉትን ነጥቦች እንወስዳለን። ምን መቀየር እንዳለብን ያስተዋልንባቸውም ነጥቦች ይኖራሉ። እይታችንንም እንዴት እንደምንለውጥ እየተመለከተን እንመጣለን። ወደ መጀመሪያው ነጥብ ስንመጣ ችግራችሁ ታይም ማኔጅመንት ወይንም ደግሞ የጊዜ አጠቃቀም ላይ ሳይሆን the illusion of control ላይ ነው ይላል። ሁላችንም በሆነ የህይወታችን ክፍል ላይ ህይወታችንን መቆጣጠር ፈልገን ሊሆን ይችላል። ምን እንደሚከሰትና ምን እንደማይከሰት አውቀን መንቀሳቀስ ከቻልን ያንን ፐርፌክት የተባለውን ህይወት መኖር የምንችል ይመስለናል። ጸሐፊው ኦሊቨር ግን ይህንን ሐሳብ ይቃረናል። ይሄ ሐሳባችሁ ነው ሞደርን ዲሉዥን ውስጥ የከተታችሁ፣ እውነታ የሚመስል ነገር ግን ዘመናዊ ውሸት ውስጥ የከተታችሁ ይላል። ጊዜ በጣም ፋይናይት የሚባል ሪሶርስ ነው፣ ያልቃል። እንደ ሌሎች አይነት ሀብቶች ኦፕቲማይዝ ላርገው፣ እንዲያርጌ ልቆጥበው፣ ለነገ ላስቀምጥ ብለን የምናስበው ምንም ነገር የለም። ስለዚህ ጊዜን መቆጣጠር ካልቻላችሁ ምንድነው ማድረግ የምትችሉት? በዛ ጊዜ ውስጥ የሚያጋጥሟችሁን ተሞክሮች መቆጣጠር ትችላላችሁ። የሚጠበቅብንን ስራ ሳንሰራ ስንቀር ውስጣችን እኛን እየወቀሰን ይመጣል። ፕሮዳክቲቭ አይደለም፣ ውጤታማ አይደለም ይላል። እረፍታችን ለእረፍት አይሆንልንም። ይሄ የጥፋተኝነት ስሜት አሁንም ከሆዳችን አልወጣም። ብዙ ጊዜ የሰው ልጅ እረፍት ማድረግ የማይፈልገው ለዚህ እኮ ነው። እረፍት ስላችሁ መዝናናትን እያልኩ ሳይሆን ለብቻ መቀመጥን፣ ምንም አለማድረግን እያመለከትኩ ነው። የሰው ልጅ መቁነጥነጥ የሚጀምረው ብቻውን መቀመጥ ሲጀምር ነው። ምክንያቱም አይምሮ፣ ልቡ ለዛ ሰው ሰላም እየሰጠው አይሄድም። በቃ ተነስና ስራ፣ ይህንን አርግ ይለዋል። በዚህ ቦታ ላይ ያለ ማንኛውም ሰው ለራሱ አንድ የሚያስበው ነገር አለ። እንዴት ነው በዚህ ሰዓቴ ምንም ነገር ሳላረግ የሆነ ነገር ማድረግ የምችለው ይላል። ስለዚህ ጊዜያችንን የበለጠ እንድንቆጥበው ወይንም በተሻለ ሁኔታ ማኔጅ እንድናደርገው እንድንጠቀመው የሚጠቅመንን ነገር መፈለግ ሳይሆን የምርም እኛን ገድበው የያዙንን ነገሮች በደንብ ለይተን ማወቅ ይገባናል። ገደቦቻችን የቱ ጋር ናቸው ብለን እንመለከትና ሁሉንም ነገር ባንዴ ማድረግ እችላለሁ የሚለውንም ነገር ደግሞ ማቆም አለብን። እውነታውን ከተመለከትነው እያስመሰልን ብቻ ነው። ጸሐፊው ኦሊቨር ይህን እንደ ፓራዶክስ ኦፍ ሊሚቴሽን ብሎ ይጠራዋል። አንዴ እዚች ምድር ላይ ያላችሁ ጊዜ እንደተገደበ ለራሳችሁ የበለጠ እያስታወሳችሁ በመጣችሁ ቁጥርና ይህንን እውነታ እየተቀበላችሁ በመጣችሁ ቁጥር ትኩረታችሁን ሙሉ ለሙሉ ምን ማተር ያደርጋል፣ እዚች ምድር ላይ ትርጉም የሚሰጠኝ ነገር ምንድን ነው፣ ለህይወት የሚበጀኝ ምንድን ነው የሚለው ነጥብ ላይ ብቻ ታተኩራላችሁ ይላል። ጸሐፊው የሚያነሳው ሌላኛው ነጥብ ስለ ፕሮዳክቲቪቲ ትራፕ ያወራል። የውጤታማነት ወጥመድ በሉት። ብዙ ጊዜ በስራዬ ውስጥ ኤፊሽንት ልሁን፣ ስራዎችን ቀልጠፍ አድርጌ ልስራና ውጤታማ ልሁን ብለን እናስባለን። ነገር ግን ኤፊሽንሲ እናንተ ላይ የሚጨምርላችሁ ተጨማሪ ስራ ነው እንጂ ምንም አይነት ትርፍ ጊዜን አያመጣላችሁ። እንደውም ይላል ጸሐፊ ኦሊቨር፣ በህይወት የምትጠብቁትን ነገር እየጨመረባችሁ ይመጣና
በጣም ትንሽ ጊዜ እያላችሁ ብዙ ኤክስፔክቴሽን እየኖራችሁ ይመጣል ይላል። አንድ ሰው ጊዜን በደንብ ማኔጅ ላርግ ወይንም ልጠቀምና በምችለው ያህል እየሰራው ልለፍ ካለችው ጊዜ ላይ አብዛኛውን ለስራ ያውልና ብዙ እየለፋ ስለሚሄድበት ከውጤቱም ደግሞ ብዙ ነገር መጠበቅን ይጀምራል። ታዲያ ይህ ኤክስፔክቴሽን ነው እናንተን ለዲስአፖይንትመንት ወይንም ለመከፋት ቅርብ የሚያደርጋችሁ ይላል ኦሊቨር። ለምሳሌ ስራዬን ቶሎ ቶሎ መስራት አለብኝ ብላችሁ ካሰባችሁ ምናልባትም የሚላኩላችሁን የስራ መልእክቶች ቶሎ መመለስ ሊሆን ይችላል። ያንን ተግባር ስታደርጉ ስራችሁን ቀልጠፍ አድርጋችሁ በመስራታችሁ የተነሳ ውጤታማ ሆኛለሁ ብላችሁ ስታስቡ ራሳችሁ ላይ የበለጠ ስራን እየከመራችሁ ነው የመጣችሁት። የሚላክላችሁን የስራ መልእክቶች ቶሎ ሪፕላይ አድርጋችኋል ብያችኋለሁ አይደል? ለላካችሁት መልእክት ደግሞ ሌላ መልእክት መምጣቱ አይቀርም። ስለዚህ አሁንም ያንን ደግሞ መጨረስ ይኖርባችኋል። እኔ አሁን እየሰራው ባለሁት በዩቲዩብ ላይም እንኳን አንድ ቪዲዮ መስራት እንዴት እንዳለብኝ ካወቅኩ በኋላ ቆይ እስቲ ይሄንን ነገር ልስራው ብዬ አንድ ቪዲዮ አወጣው። በሳምንት አንድ ለቅ የነበረው እስቲ በሳምንት 2 ልሞክር አልኩ፣ 2 አረኩት። አሁንም ትርፍ ጊዜ ያለኝ የበለጠ ልስራ አልኩ፣ 3 4 እያለ አሁን በየሳምንቱ 6 ወይንም 7 ቪዲዮ እየለቀኩላችሁ ነው። በየጊዜው ጊዜ ልጠቀም ኤፊሽንት ልሆን እያልኩ ባሰብኩ ቁጥር ራሴ ላይ የማስቀምጠውን ነገር እየጨመርኩ እመጣለሁ። በፊት ከራሴ የምጠብቀው ነገር አሁን ለኔ ትንሽ ይሆናል። ጸሐፊ ኦሊቨርም ይህንን ነገር ነው ፕሮዳክቲቪቲ ትራፕ እያለ የሚያስረዳው። ኤፊሽንት እየሆናችሁ በሄዳችሁ ቁጥር እናንተ የማታዩት ስራ የበለጠ እየሰፋ ይመጣል። እናንተ ፈጥናችሁ ነገሮችን የምትሰሩት ምናልባት ለራሳችሁ ትርፍ ጊዜ ለማምጣት ይሆናል። ነገር ግን ያንን ትርፍ ጊዜ ተጨማሪ ስራ ይሞላዋል ነው የሚለው። አሁን እንደነዚህ አይነት መረጃዎችን ስንሰማ ቆም ብለን ህይወታችንን ማሰብና መገምገማችን አይቀርም። ብዙ ጊዜ ነገሮችን በፍጥነት መስራት የምንፈልገው ህይወታችንን መቆጣጠር ስለምንፈልግ ነው። ይቺ ኮንትሮል ወይንም ቁጥጥር የተባለችዋን ነገር በፍጹም መልቀቅ አልፈልግንም። በተጨማሪም የምንፈልገውን ነገር ብናገኝ እንኳን እዛ ቦታ ላይ ስንደርስ አሁንም ደግሞ ያ ግብ ከፍ እያለ ይመጣል። ስለዚህ መቼም ቢሆን የምንጠግብ የምንረካ አይነት ሰዎች አንሆንም ማለት ነው። ስለዚህ ለዚህ ችግርስ ምን ላርግ? ነገሩን እንዴት እየተመለከትኩት ልሄድ ካላችሁ ጊዜያችሁን ሰውታችሁ ለምትሰጡት ለማንኛውም ነገር ኢንቴንሽናል ለመሆን ሞክሩ። በዓላማ ለማድረግ ሞክሩ። ልብ በሉት፣ አስተውሉ። ይህ ማለት ነፃ ጊዜ ስላላችሁ ያንን ነፃ ጊዜ እንደ ነፃ ኮንቴይነር ተመልክታችሁ እቃ ልሙላበት ማለት የለባችሁ። አንዳንድ ነፃ ጊዜያቶች መሆን አለባቸው። ቆም ብላችሁ ነገሮች እንድታስቡ፣ እንድታሰላስሉ፣ ክሪኤቲቭ እንድትሆኑ ወይንም የፈጠራ ችሎታችሁንም እንድታሳድጉ፣ እቅድ እንድታወጡ፣ ስለ ወደፊቱ እንድታስቡ፣ አሁንም ላይ ሆናችሁ ያደረጋችሁትን ነገር እንድትገመግሙ ቦታ ተዉ። በጣም ብዙ ጊዜ በእነዚህ ባዶ ቦታዎች ላይ ነው ህይወታችሁ የበለጠ እያንሰራራ የሚመጣው። ወደ ቀጣዩ ነጥብ ስናልፍ the myth of getting everything done ሁሉንም ነገር እጨርሰዋለሁ ብሎ ማሰብ። መቼም ቢሆን ሁሉንም ነገር ልትጨርሱ አትችሉ። እንደዚህ ማሰብ መጨረሻ ላይ እናንተ ሙሉ እንዳልሆናችሁ የሆነ ነገር እንደጎደላችሁ ወደሚመራ ስሜት ይወስዳችኋል። ጸሐፊ ኦሊቨር እንደሚያስረዳው ከሆነ አብዛኞቻችን ፕሮዳክቲቭ ስላልሆነን ውጤታማ የሆኑ ቀናቶችን እያሳለፍን ስላልሆነ ራሳችንን እንወቅሳለን፣ የጥፋተኝነት ስሜትም ይሰማናል። የዚህም ስር መሰረቱ ኢምፖሲብል የሆኑ ስታንዳርዶች ናቸው። በ30 ዓመቴ እነዚህን ነገሮች እንዳላሳክቼ መቀመጥ እፈልጋለሁ ብለን የምናስብ ሰዎች አለን። እዚህ ጋር ያስቀመጥነው ነገር በጣም ትልቅ እየሆነ በመጣ ቁጥር እኛ በማንኛውም ሰዓት እረፍት ስናደርግ ወይንም ደግሞ ቀናችንንም ትክክለኛ ስራም ቢሆን ሰርተን ስንመጣ በቂ አይደለም የሚል ድምጽ በአይምሯችን ውስጥ ይመላለሳል። ምክንያቱም ያሰባችሁት ነገር ትልቅ እንደሆነ ሲገባችሁ ህሊናችሁም ይሄ ነገር በቂ እኮ አይደለም እያላችሁ ስለሚመጣ ነው። ጸሐፊውም እይታችሁን ወይንም ፐርስፔክቲቫችሁን ቀይሩ አይደል እያለ ያለው። ለምሳሌ በዚህ ሳምንት ውስጥ ምን አይነት ተጨማሪ ነገሮችን ማድረግ አለብኝ ብላችሁ ከምታስቡ ምን አይነት ነገሮችን በዚህ ሳምንት እየተውኩ ልምጣ ብላችሁ ነገሩን ተመልከቱት። ለምሳሌ በቀናችሁ ውስጥ ማድረግ ያለባችሁ ነገር ብላችሁ የምታስቡትን እንዳለ ጻፉ። ከዛ ውስጥ አስፈላጊ ነው የተባለውን 3 ወይንም 5 ስራዎች ትመርጣላችሁ። እነዛን ብቻ ስሩ። ቀሪው እንዳለ ዲስትራክሽን ወይንም እናንተን የሚያዘናጋችሁ ነገር ነው። አንድ እውነታ ማወቅ ካለባችሁ ይሄ ነው። ጥቂት የተባሉ ነገሮችን በጣም ምርጥ በሚባል ኳሊቲ ወይንም ጥራት ልትሰሩ ትችላላችሁ። አለበለዚያ በጣም ብዙ ሺህ የሆኑ ነገሮችን በጣም ደካማ በሚባል ኳሊቲ ልትጨርሱ ትችላላችሁ። ከሁለቱ አንዱ ነው። ወደ 4ኛው ነጥብ ስንመጣ ፕሮካስቲኔሽን ኢዝ ፊር። አንድ ማድረግ የሚገባችሁን ነገር ከዛሬ ነገ አረገዋለሁ እያላችሁ ማሸጋገር ፍርሃት ነው። በቅርቡ ስለ ዲስትራክሽን አውርተናል አይደለም? የሚያዘናጋችሁ ነገሮች ማለት ነው። በህይወታችሁ በጣም አስፈላጊና ጠቃሚ የተባሉትን ነገሮች የምትሸሹበት መንገድ ዲስትራክሽን ወይንም ደግሞ የሚያዘናጓችሁ ነገሮች ናቸው። ብዙ ጊዜ ስልካችን ሲጮህ ሜሴጅ ሲገባልን
ወይንም ደግሞ ቲቪ ስንመለከት የምንዘናጋው እነዛን ነገሮች ማየት ወይንም ማድረግ ስለፈለግን ይመስለናል። እውነታው ግን ሌላ ነው። የፌሊየርን ወይንም የውድቀትን ዲስኮምፈርት ምቾት ማጣቱን ስላልፈለግነው ነው። የሆነ ማድረግ የሚገባችውን ነገር ካረጋችሁ ልትወድቁ ትችላላችሁ የሚለው ሐሳባችሁ አለ። እንደ ማንኛውም የሰው ልጅ ደግሞ መውደቅን አትፈልጉም። ያ እናንተን ምቾት እየነሳ ይመጣል። ስለዚህ ቆይ ነገ አረገዋለሁ ትላላችሁ። ብዙ ጊዜ አስተውላችሁ ከሆነ በጣም ጠቃሚ የሚባለውን ስራ ከመስራታችሁ በፊት ስልካችሁ ወይንም እናንተን የሚያዘናጓችሁ ነገሮች የበለጠ አጓጊ ይሆናሉ። እከሌ ሜሴጅ ልኮልህ ቢሆንስ፣ እንትና አናግራህ ቢሆንስ፣ እነዚህ ሁሉ ነገሮች አይምሯችን ላይ ይመጡና ወዲያውኑ እነዛን ነገር አንድ አፍታ ቼክ አድርገን እንመለስ ማለት እንጀምራለን። ጸሐፊ ኦሊቨርም ይህንን በቀላል መንገድ አስረድቶት ነበረ። ትርጉም ያላቸው ስራዎች ብዙ ጊዜ የማይገመቱ ስለሆኑ ወይንም የወደፊት ዕጣ ፈንታቸው ስለማይታወቅ ልወድቅ እችላለሁ፣ ላይሳካልኝ ይችላል ወይንም ደግሞ ራሳችሁን በቂ እንዳልሆናችሁ ማሰብ ትጀምሩም ይሆናል። ራሳችሁንም እንዲህ አይነት ቦታ ላይ ማስቀመጥ ስለማትፈልጉ እርግጠኛ በሆናችሁበት ስራ ላይ ራሳችሁን እያሳተፋችሁ ትመጣላችሁ። ስራ ያልኳችሁ እናንተ ራሳችሁን ዲስትራክት የምታደርጉበት የምታዘናጉበት ነገር ነው። ዋና ቁም ነገር ያለውን ስራ ትታችሁ ሌላ ምንም የማይጠቅማችሁን ስራ መስራት ትጀምሩ ይሆናል። ለምሳሌ ክፍላችሁ ወይንም ቤታችሁ እንደቆሸሸ ልብ ትሉና ማጽዳት ትጀምራላችሁ። አሁን ታዲያ ጽዳቱን ተመልክታችሁ ቆይ እስቲ ላጽዳው ይሄ ቤት ቆሽሿል ብላችሁ ስላሰባችሁ አይደለም። ነገር ግን ከዛ ስራ ስለሚያዘናጋችሁ እንደዛኛው ስራ ልባችሁ ስለማይንጠለጠል ወደዚህኛው ማዘንበል ስለፈለጋችሁ ነው። ቤታችሁ ስለቆሸሸ ይጸዳል። ከተጸዳ ደግሞ ምን ጊዜም ቢሆን ሰክሰስ ነው፣ ንጹህ እንደሚሆን ታውቃላችሁ። ስለዚህ ምንም የመውደቅ ወይንም ባይሳካስ የሚባል አይነት ነገር የለም። አይምሯችሁ ሰርቴን ነው ወይንም እርግጠኛ ነው ማለት ነው። ይህንን እርግጠኝነት ስለምትፈልጉት ነው የምትዘናጉት። ፕሮክራስቲኔሽን ሲባል ወይንም ነገሮችን ከዛሬ ነገ እያሉ ማሸጋገርም ደግሞ ተመሳሳይ ነው። ስትዘናጉም እናንተ ያንን ስራ አሰሩም ነገ ሰራዋለሁም ስትሉ እያሸጋገራችሁ ነው። ስለዚህ ዛሬ ነገ ስትሉ ወይንም ያንን ነገር ላለመስራት በሌላ ነገር ስትዘናጉ እየፈራችሁ ሳይሆን ለፍርሃታችሁ ማስታገሻ እየሰጣችሁት ነው። ፍርሃታችሁን የበለጠ እንዲቆይ እያረጋችሁ ነው። ለዚህም መፍትሄው ደግሞ የበለጠ ዲስፕሊንድ መሆን አለብኝ፣ የበለጠ ስርዓት ሊኖረኝ ይገባል የሚል አይደለም። ነገር ግን ድፍረትን የሚጠይቅ ጉዞ ነው። ደፋር መሆንን መልመድ አለባችሁ። ከኮምፎርት ዞናችሁ ወይንም ከለመዳችሁት ቦታ ወጣ ልትሉ ይገባል። ጸሐፊው ባጭሩ እያላችሁ ያለው ነገር ብትፈሩትም አርጉት ነው። ሌላ በዚህ መጽሐፍ ላይ የምትመለከቱት ነገር ጆይ ኦፍ ሚሲንግ አውት የተባለውን ነገር ነው። ጆሞ ይሉታል። አስረዱኝም ብትሏቸው ቹዚንግ ለስ ሊቪንግ ሞር ይሏቸዋል። ብዙ አትመርጡም፣ ነገር ግን የበለጠ እየኖራችሁ ትመጣላችሁ። ከልጅነታችን ጀምሮ እየተማርን ያደግነው ነገር ነፃነት ማለት ምርጫዎቻችንን ክፍት አድርገን ራሳችንን ለብዙ ነገሮች ኤክስፖዝ ማድረግን ነው። መጽሐፉ ላይ ግን ተቃራኒውን ነው የምትመከሩት። ኦሊቨር እንደሚናገረው ከሆነ ትክክለኛ የሚባል ነፃነት የሚመጣው ከኮሚትመንት ነው ይላል። ራስን ለአንድ ነገር ማዋል። ለምሳሌ ትዳር ኮሚትመንት ነው። አንድ ሰው ህይወቱን ለዛ ሰው ሰጥቷል። በቃ ሙሉ ነፃነቱ ያለው እዛ ሰው ውስጥ ነው። በቀናችሁ ውስጥ ሳታስቡት ሊያልፍባችሁ የሚገባ ጊዜ ሊኖር አይገባም። ፐርፐስፉሊ ወይንም አስባችሁ አቅዳችሁበት ምንም ነገር አላረግም ወይንም ደግሞ ምንም የመጣውን ነገር ሁላ ላረግ ዝግጁ ነኝ ብላችሁ የምታስቀምጡበት ጊዜ ሊኖር ይችላል። እሱ ችግር የለውም። ነገር ግን እድሜ ልካችሁን ሙሉ በዚህ አይነት አካሄድ ልትራመዱም ደግሞ አይገባም። ራሳችሁን ለዛ ነገር ልትሰጡ ይገባል። ለምታደርጉት ለማንኛውም ነገር ኮሚትድ ለሆናችሁበት ነገር ማለት ነው። ነገር ግን ሁሌም ቢሆን ይሄ ነገር በእቅድ መሰረት መሄድ አለበት ማለት አይደለም። የሚያስደስታችሁ ነገር ብቻ የምታረጉበት ጊዜ ሊኖር ይችላል። መጽሐፍ ማንበብ፣ ለወክ መውጣት ወይንም ሩጫ ወይንም ስፖርት፣ ምንም አይነት ነገር ይሁን እናንተን የሚያዝናናችሁ ማንኛውም ነገር ለእናንተ እረፍት ነው። ቴክኒክሊ እረፍት ባይባልም ግን እረፍት ይሆንላችኋል። በዚህም ውስጥ እየተማራችሁ የምትመጡት ነገር አሁንን ለነገ አለመሸጥን ነው ወይንም አሁንን መኖርን መልመድ ነው። የምርም ነገ እንደምትሞቱ ብታውቁ ኖሮ ዛሬን እንደ ዛሬ ትኖሯት ነበረ። ምክንያቱም ምንም የምታቅዱት ነገር የለማ። ዛሬ ነች ያለችኝ ትላላችሁ። በየቀኑ አይኑን ላየው አልፈልግም፣ ይሄ ሰው ያስጠላኛል የምትሉት ሰውም የመጨረሻችሁ ቀን እንደሆነ ስታውቁት እናንተን ማናደድ ያቆማል። ለሱ ማዘንን ትፈልጋላችሁ። ከሱ ጋር ሰላም ለመፍጠር እንደምትሄዱ እንደምትሰናበቱ ታውቃላችሁ። ስለዚህ ሰላም ለመሆን ነው የምታስቡት። ቀጣዩን ከመጽሐፉ የምትወስዱትን ትምህርት ደግሞ ስንመለከት እናንተ የተሻለና ትርጉም ያለውን ህይወት ለመኖር ከፈለጋችሁ ዓለምን መለወጥ የለባችሁም። ህይወታችሁ አሁንም ትርጉም ያለው ነው። አሁንም ቦታ የሚሰጠው ነው። አሁንም ትልቅ ቦታ አለው። ብዙዎቻችን ህይወታችን የምርም ህይወት እንደሆነ ለማረጋገጥ የሆነ ትልቅ ኢምፓክት አሊያም እዚህ ይቻለም ላይ የሆነ ትልቅ ተጽዕኖን ለመፍጠር እንሞክራለን። ብዙ ሰው አሻራዬን ጥዬ መሄድ እፈልጋለሁ ሲል ሰምታችሁ ታታቁም? በቃ ያ አሻራ ከሌለ ህይወት ያለው አይመስሉም። አሁን አሻራ ትቶ መሄድን እንደ መጥፎ ነገር እየተመለከት ነው አይደለም። እዚህ ዓለም ላይ ልትሰሩ ያሰባችሁትን ማንኛውንም በጎ ነገር ብትሰሩ ጥሩ ነው። ጸሐፊ ኦሊቨር ግን ይህንን ይከራከራል። ትላልቅ የሚባሉ ፍላጎቶቻችሁ እነዚህ ግራንድ የምትሏቸው ነገሮች እንዳለ በየቀኑ ለምትኖሩት ህይወት መከለያ ነገሮች ናቸው እንጂ ትክክለኞቹ ነገሮችም ላይሆኑ ይችላሉ።
በደባሪና አሰልቺ በምትሏቸው የዕለት ተዕለት ኑሯችሁ ውስጥ ይህንን የምትፈልጉትን ግራንድ ያላችሁትን ህይወት ልታገኙ ትችላላችሁ። ያ ነገር ግዴታ ዓለምን መቀየር ወይንም ደግሞ ዓለም ላይ የሆነ ነገርን መተው ላይሆን ይችላል። የምትወዷቸውን ሰዎች የምትንከባከቡበት መንገድ፣ የምትወዷቸውን ነገሮች የምታደርጉበት መንገድ፣ ብቻ በአጠቃላይ ራሳችሁን አሁን የሚባለው ነገር ላይ ማስቀመጥ መቻላችሁ ትልቅ የሚባል ትርጉም ነው። ትርጉም ያለው ህይወትንም የሚያመለክት ነው። መጽሐፉን በዚህ መንገድ ተመልክቼ ይላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቻው።